ስለዚህ ዩኒቨርሲቲ ላንተ ምን ውብ ጨለማ ለምን አልኩት ስልችት ነው የሚለኝ ተማሪ ማየት እዛጋ ስልችት ነው አስተማሪ ማየት በጣም ምን ያስጠላል ክፍል ውስጥ መግባት አይ ሄት ዘ 4 ሰዓት መምህሩ ነው መብት ያለው 4 ሰዓት ነው ማስተምራችሁ በፈለኩት ሰዓት ይላል why so with that war ዩኒቨርሲቲ ውስጥ ተሰርቻለሁ ስለዚህ በዩኒቨርሲቲ ማለፍ ኢምፖርታንት ነው አዎ ኢምፖርታንት ነው እስሩን ያላየ መፈታቱን አያውቅም ጨለማውን ያልኖረ ስለ ብርሃን አይጓጓም ፋክት ነው በጣም ማለፍ አለብን ግን we have to question ደል ነው የሆነ ዋልካ ነው ያገማል ያሸታል ይሄ ትምህርት የሚባለው ነገር መሐይም ያደርጋል ሰው በተፈጥሮ ጂኒየስ ሰብጀክቲቭ ማይንዱ ብሩህ ነው ገበሬ መቼ እንደሚዘራ ለምን እንደሚዘራ የሚያውቀው ቅድም አደፍርስ ላይ እንዳልከው ንቀነው ነው ትክክል ነው በጣም ግን መማር ምንድነው ፋይዳው በፕሌቶ አካዳሚያ እና በሞደርን ኤጁኬሽን ስኩል መሃል ያለው ጋፕ ምንድነው ፕሌቶ እንዲያስቡ አደረገ ሰዎች ስኩል ባሪያ እንዲሆኑ አደረገ ባርነትን በማሰብ መግለጽ በፈቃደኝነት ባሪያ መሆን እያሰብክ እኮ ነው ስለ ባርነት ልክነት የምታምነው how did በአንተና በአንድ ወፍራም ውሻ መሃል ምንድነው ልዩነቱ is a question በጣም ካሰብነው ምንም ዲፈረንስ የለው ዛሬም ቁርስ በልተሃል ምሳ ትበላለህ ራት ትበላለህ ተታኛለህ ትነሳለህ where is the progress ጨለማ ወጣው ምን ነበር እስኪ አሁን ተማሪውን አንተን እንይህ ዩኒቨርሲቲ 11ኛ ክፍል እያለሁኝ ነው እንግዲህ ዩኒቨርሲቲ ያጓጓኝ እና ዩኒቨርሲቲ ገባው ከዛ በ23ኛው ቀን ትቼው ወጥቼ ነበር ስገባ ምንም ዩኒቨርሲቲ አይደለም what I was dreaming ዩኒቨርሲቲ ሲባል ዩኒቨርሳሌ ይሉታል አሁን ለኦክስፎርድ ምናምን ዩኒቨርሲቲ ላይ ዩኒቨርሳሌ እዚህ ጋር የሆነ አስተሳሰብ አለ እዚህ ቋንቋ እዛ ፍልስፍና እዛ ሳይንስ ኃይለኛ ዲስከሽን ይቻላል እነዛ ዲስከሽኖች ዩኒቨርሳሌ ኮሌጅ ኦፍ ቋንቋ ኮሌጅ ኦፍ እና በእውቀትና በሐሳብ የሆነ ነብይ መሆን ነው የመሰለ በማስበው ነገር ስገባ የለም ተመለሱ ከዛ እንደገና ወደ ዩኒቨርሲቲ እንድትሄድ ምን አስገደደህ የእናቴ ፍቅር ብቻ ሄደህ የማትማር ከሆነ የማትመረቅ ከሆነ ጡቴን አልጠባህም ማለት ነው እና ምን ማለት ነው ስትል አይ አልወለድኩም እንደማለት ነው እንግዲህ ቋንቋው በቃ ልታረግልኝ የምትችለው ትልቁን ነገር ስጦታ ይሄ ነው እሺ ስለዚህ for my mother እንደ ሳክሪፊስ ተመልሼ ገባሁ ከገባሁ በኋላ እንግዲህ ኢንዱስትሪያል ኬሚስትሪ ነው ዲፓርትመንታችን ስለዚህ I stopped learning the university's education I started philosophy my own library ከዩኒቨርሲቲ ውስጥ ምን አገኘው ላይብረሪዎች አገኘሁ so I just start reading searching ግራ መጋባት እዚህ በጣም ጎበዝ ተማሪ ነኝ እንግዲህ ምንም ትልልቅ ውጤት ያለው ምናምን ይባለው ቀለም ይበሉት ዩኒቨርሲቲ ኮርስ ከገባ በኋላ ግን I stuck so what can I do I just ask ለማወቅ መምታታት ዩኒቨርሲቲው ለኔ ምርጥ ጨለማ ነው ውብ ጨለማ ነው አስቀያሚ አይደለም ትክክለኛ ቦታ ነበር መማር አለብን ልክ ነው እስር ቤት አንዷን በጦር ነው እስር ቤት ያስፈልጋል መታሰር አለብህ ለመፈታት ስለዚህ you are right perfectly said so ዩኒቨርሲቲው አስፈላጊ ነው ዩኒቨርሲቲው ለመዳኘት ዩኒቨርሲቲ ያልገባን ይዳኝ ያልተማረው እንዴት መማሩን ይዳኛል so መማር አለብን it is right በጣም ማለፍ ጥሩ ነው ግን question መጠየቅ እኮ ነው ያልቻለ ያወቁት ልክ ነው ወይ ማለት ማወቄ ልክ ነው ያወቁት ልክ ነው መዳኘት ይችላል ዕውቀቴ
አሁን በሆነ ጉዳይ ላይ በእርግጠኝነት እስኪ tell me one thing you are dead sure እስኪ አንድ ነገር ንገሩኝ እርግጠኛ ሆናችሁበት ነገር ማለት እስኪ በጣም እርግጠኛ ነኝ ይሄ አይቀየርም የምትሉት ነባራዊ ሀቅ ንገሩኝ one what perfect what an amazing lady change ለውጥ ይሄ ለውጥ ከቅድሙ እስካሁን እንኳን ብቻ ለውጥ አለ እኮ ለውጥ ብቸኛው ነባራዊ ሀቅ ፐርፌክት በጣም ሌላውስ ሞት ትሉ ይሆናል ግን አየህ መነሳት አለ ሞት ማለት ድልድይ ነው ከሞት ባሻገር እሚል ደግሞ አካል ሲመጣ ሞት ራሱ መሻገሪያ ይሆናል dead sure አንተ ታዲያ እንደዚህ እየጮክ የምታወራው ምን እርግጠኛ አድርጎ ነው ካላችሁ እማወራው መንገድ ስለሆነ you see this is a way ስለማሰብ ስለሆነ ማሰብ ጭንቅላት ፕሮሰሰር የሚያደርገው እርግጠኛ ሆናችሁ ልታወሩ ይችላልላችሁ ማሰብ መንገድ ነው ጉዞ ነው ለውጥ perfectly we can think ማለት ነው ካልሆነስ በአብዛኛው ትምህርት ቤት ተምረን ስንጨርስ በነገራችን ላይ ብሎ ነው የሚጀምረው የተማረው ትምህርት ፐርፌክት እንደሆነ አድርጎ ነው የሚያስቀምጠው ኢቭን አታስታውስም እንዴ ለምሳሌ የሆነ ሂስትሪ የተማረ ሰው ሂስትሪ ኢዝ ሴንትራል እንትን ብራንች ኦፍ እንትን which is ሙሽራ ያደረግን ነው የተማርናት ዲፓርትመንትን ዲፋይን ስናደርግ የኖር ነው ስለዚህ የትምህርት የሰብጀክት ዲፓርትመንቶቹ ጎሳ የሂስትሪ ጎሳ የጂኦግራፊ ጎሳ የትምህርት ዲፓርትመንት ብሔር ራሱ